ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ቤቱን ላይክ፣ ሰብስክራይብ በማድረግ ያበረታቱ። በመጪው ጊዜ ለሰላም ማበጀት በዲጂታል ዓለም የፕሬስ ነጻነት መጠበቅ በሚል መሪ ቃል የዓለም የፕሬስ ነጻነት ቀን በደማቅ ሁኔታ ተከብሯል። የግብጽ ተዋጊ ጀቶች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ሰፈሩ። ሰሜን ኮሪያ መሪዋ ከተገደሉባት ኒውክሌር ልትጠቀም ነው። ተመልካቾቻችን አሁን ዜናውን በዝርዝር እናደርሳችኋለን። አብራችሁን ስትቆዩ ያለ መረጃ የሚባክን ጊዜ እንደማይኖር ቃል በመግባት ነው። የኢትዮጵያ ሚዲያ ምክር ቤት ከዩኔስኮ ጋር በመተባበር ባዘጋጀው በዚህ መድረክ ላይ እንደ ዶክተር ጌታቸው ድንቁ ያሉ አንጋፋ ምሁራንና የሰብአዊ መብት ተሟጋቾች ጥናታዊ ጽሑፎችን አቅርቧል። ውይይቱ በዋነኛነት ነጻ ፕሬስ ለሀገር ግንባታ ያለውን ፋይዳ፣ ተቋማት የተጣራ መረጃ ለሕዝብ በማድረስ ረገድ ያለባቸውን ታሪካዊ ኃላፊነት አጽንኦት የሰጠ ነበር። የምክር ቤቱ ሰብሳቢ አቶ አማረ አርጋው ሚዲያው በዲጂታል ዘመን ውስጥ በርካታ ማነቆዎች ቢጋረጡበትም ተግዳሮቶቹን አልፎ ለእድገት እንደሚበቃ ያላቸውን ተስፋ ገልጸዋል። በመድረኩ በተለይም በሕግና በአሰራር ክፍተቶች ምክንያት በጋዜጠኞች ላይ የሚደርሱ ጫናዎች እንዲሁም በአፍሪካ ደረጃ እየተባባሰ የመጣው የመረጃ ነጻነት ስጋት በስፋት ተዳስቷል። የዩኔስኮ ተወካይም የፕሬስ ነጻነት ለዲሞክራሲ ስርዓት ግንባታ የጀርባ አጥንት መሆኑን አስታውቀዋል። የመድረኩ ማጠቃለያ ትኩረት ያደረገው የሰላም ጋዜጠኝነት ላይ ሲሆን በተለይም በግጭት ወቅት የጥላቻ ንግግርና ሐሰተኛ መረጃዎችን በመከላከል ረገድ የሚዲያ ሚና የጎላ መሆኑ ተረጋግጧል። የማህበረሰቡ ሚዲያዎች ለጋዜጠኞች ደህንነትና ለዘላቂ ሰላም የሚያበረክቱት አስተዋጽኦ ላይ ምክረ ሀሳቦች የቀረቡ ሲሆን ተሳታፊዎችም የሚዲያ ባለሙያዎች መብት በሕግ እንዲጠበቅና የተግባር ክፍተቶች እንዲሟሉ ጠንከር ያለ ጥያቄ አቅርበዋል። የግብጽ የጦር ጀቶች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ግዛት ውስጥ ሰፍረው ስራ መጀመራቸውን የኤሚሬቶች የዜና ወኪል ትናንትና ይፋ አደረገ። የታሪካዊ ክስተት የተሰማው የግብጽ ፕሬዚደንት አብዱልፈታህ አልሲሲ በአቡዳቢ ይፋዊ ጉብኝት እያደረጉ ባሉበት ወቅት ሲሆን ሁለቱ መሪዎች በጋራ በመሆን በኤሚሬቶች የሚገኙትን የግብጽ ተዋጊ ጀቶችና የጦር አባላትን የዝግጁነት ደረጃ ጎብኝተዋል። ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ አዲስ ከፍተኛ ደረጃ ያሸጋገረ እርምጃ ተደርጎ ተወስዷል። ይህ ስምሪት የተከናወነው ኢራን በተባበሩት አረብ ኤሚሬቶች ላይ የሰነዘረችውን ጥቃት ተከትሎ ሲሆን ፕሬዚዳንት አልሲሲ ለኤሚሬቶች ያላቸውን ጠንካራ ድጋፍ በድጋሚ አረጋግጠዋል። ፕሬዚዳንቱ ኤሚሬቶችን የሚነካ ማንኛውም ነገር ግብጽን ይነካል በማለት የገለጹ ሲሆን በኤሚሬቶች ሉዓላዊነት ላይ የተሰነዘረውን ጥቃት በጽኑ አውግዘዋል። የጄቶቹ በኤሚሬቶች መገኘት በቀጠናው ላይ ሊቃጣ የሚችል ማንኛውንም ጸብ አጫሪነት ለመመከትና ወታደራዊ ዝግጁነትን ለማጠናከር ያለመ መሆኑ ተገልጿል። ሁለቱ መሪዎች በውይይታቸው ወቅት የቀጠናውን የጸጥታ ሁኔታና ዓለም አቀፋዊ ተጽዕኖዎችን በዝርዝር የመከሩ ሲሆን የግብጽ ፕሬዚዳንት የሀገራቸው የጦር ኃይል ለኤሚሬቶች ደህንነት ዋስትና መቆሙን በንግግራቸው አስምረውበታል። የኢራን ጥቃት ዓለም አቀፍ ሕግጋትን የጣሰና ቀጠናው ወደ አደገኛ ግጭት የሚያመራ መሆኑንም ገልጸዋል። የወታደራዊ እንቅስቃሴ በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይርና አዲስ የወታደራዊ ጥምረት ምዕራፍ የከፈተ መሆኑን በስፋት እየተነገረ ይገኛል። የሰሜን ኮሪያ መሪ ኪም ጆንግ ኡን በውጭ ጠላቶች ከተገደሉ ወይም ከስልጣን ከተወገዱ የሀገሪቱ ጦር ወዲያውኑ የኒውክሌር ጥቃት እንዲሰነዝር የሚያስገድድ አዲስ የህገ መንግስት ማሻሻያ ተደረገም። ይህ ውሳኔ የተላለፈው በቅርቡ የኢራን የበላይ መሪ አሊ ካሚኒ በአሜሪካና በእስራኤል በታቀደ ጥቃት መገደላቸውን ተከትሎ ሲሆን ፒዮንግያንግ ተመሳሳይ ጥቃት እንዳይሰነዘርባት ለመከላከል የወሰደችው እርምጃ መሆኑ ተገልጿል። አዲሱ ህግ የሀገሪቱ የኒውክሌር እዝ አደጋ ላይ ከወደቀ ምንም አይነት ትዕዛዝ ሳይጠበቅ አጸፋዊ እርምጃ እንዲወስድ ስልጣን ይሰጣል። እንደ ደቡብ ኮሪያ ብሔራዊ የመረጃ አገልግሎት ዘገባ ይህ የህገ መንግስት ለውጥ በኪም ጆንግ ኡን ላይ የሚቃጣ ማንኛውንም የግድያ ሙከራ ትርጉም አልባ ለማድረግ የታለመ ነው። የፖለቲካ ተንታኞች እንደሚሉት ሰሜን ኮሪያ በኢራን መሪዎች ላይ የደረሰውን ፈጣንና ውጤታማ ጥቃት በማየቷ ከፍተኛ ስጋት ውስጥ ወድቃለች። ኪም ጆንግ ኡን ለደህንነታቸው እጅግ ጥንቃቄ የሚያደርጉ ቢሆንም አዲሱ ህግ ግን እሳቸው ባይኖሩ እንኳን የኒውክሌር ሚሳይሎቹ ወደ አሜሪካና አጋሮቿ መተኮሳቸውን የሚያረጋግጥ የኃላፊነት ዋስትና ሆኖ ያገለግላል። መረጃው በኮሪያ ልሳነ ምድር ያለውን ወታደራዊ ውጥረት ወደ አደገኛ ደረጃ አሸጋግሮታል።
ተመልካቾች ለሰዓቱ ያዝናቸው መረጃዎች እስካሁኑ ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።